እዚህ ጋር ኤጀንት ለመሆን ኤጀንቱን መጠበቅ ሪሙቭ ማለት እና ኤጀንት አድርገኝ ብሎ መጻጻፍ ምናምን የለም። ራሳችን በራሳችን ክሬት አን ኤጀንሲ ብለን ራሳችን ኤጀንት መሆን እንችላለን። በዚህ ቪዲዮ ነው የምናየው አዲሱን አፕሊኬሽን ነው። የአፕሊኬሽን ብዙ ሰዎች ከሌሎች አፕሊኬሽን እየመጡ እየሰሩበት የሚገኙት አፕሊኬሽን ነው። በመጀመሪያ አፕሊኬሽኑን እንዴት እንደምናወርደው እናየዋለን። አፕሊኬሽኑን ልክ እንደ ሌሎች አፕሊኬሽኖች በሁለት መንገድ ማውረድ እንችላለን። የመጀመሪያው በተላከልን ሊንክ መሰረት የሚላክልንን ሊንክ ነክተን ማውረድ እንችላለን። ይህን አፕሊኬሽን እዚያው ላይ ማውረድ የምትፈልጉ ከሆነ ይህን ቪዲዮ አይታችሁ ከጨረሳችሁ በኋላ የምታወርዱበት ሊንክ ዲስክሪፕሽን ላይ ስላለ እሱን ሊንክ ነክታችሁ ማውረድ ትችላላችሁ። አንደኛው መንገድ እሱ ነው። ሁለተኛው መንገድ ደግሞ ልክ እንደማንኛውም አፕሊኬሽን ፕሌይ ስቶር ላይ ገብተን ሰርች ብለን ማውረድ እንችላለን ማለት ነው። ልክ እንደዚህ ፕሌይ ስቶር ላይ ሀላ ብለን ሰርች ስናደርግ ሀላ ቮይስ ቻት ኮሚኒቲ ይላል። እኔ ጋር ኦፕን ነው የሚለው ከፍቼ እየተጠቀምኩበት ስለሆነ ኦፕን ነው የሚለው። ኢንስቶል አይልም፣ እናንተ ጋር ኢንስቶል ይላል። ኢንስቶል ታደርጉታላችሁ ማለት ነው። ስለዚህ አፑ ካወረዳችሁት በኋላ ስልካችን ላይ ይሄን ነው የሚመስለው። ይሄ ነው አፑ። ልክ ስንከፍተው ይሄን ነው የሚመስለው። ከላይ ኒክኔም ይላል። ጀንደር እንመርጥለታለን፣ በርዝ ዴት እንሰጠዋለን፣ ከዛ ካንትሪ እንመርጥለታለን ማለት ነው። ጀንደር አሁን ሴቶች ላይ ነው ያለው። ወንዶችም ላይ ብናደርገው ልክ እንደዚህ የወንዶችን ይቀይርናል ማለት ነው። ስለዚህ ከላይ ኒክኔም እንሰጠዋለን። ዳብሊው የምትል ያለችበት ፎቶአችንን የምናስገባበት ነው። መቀየር እንችላለን። ፎቶ እናስገባለታለን። ጀንደር መረጥንለት፣ ከዛ በርዝ ዴት ሰጠነው፣ ካንትሪ መረጥንለትና ኦኬ ያልነው። ኦኬ ስንለው ልክ የሚያመጣልን ይሄን ኢንተርፌስ ይሆናል ማለት ነው። ከላይ የምታዩት ስማችን አለ፣ አይዲ ነምበራችን አለ። ኤስ የሚለው ፎቶ ስላላስገባሁለት ነው። እዛኛው ላይ ፎቶ እናስገባለታለን። ፎቶ ካስገባን እኛ ፎቶ ይመጣል። ሆስት ምትላለች። አሁን እንደገባን ሆስት ሁነን ስለምንመዘገብ ሆስት ይላል። ኤጀንት ስንሆን ይቺ ሆስት ምትለዋ ወደ ኤጀንት ትቀየራለች ማለት ነው። ከታች ኮይንስ እና ፖይንት 00 ነው እንደምታዩት። ገና እየጀመርኩት ስለሆነ ምንም አልሰራሁበትም። ሪቻርጅ ሌቭል፣ ኢንቫይቴሽን፣ ታስክ የሚሉት ወደ ታች አሉት። እናያቸዋለን በዝርዝር። እናንተን ለማሳየት የከፈትኩት አካውንት ስለሆነ የአካውንት ከላይ የምታዩት 0 ነው እንዳለ። ከታች የምታዩቸው አረንጓዴዎቹ እነዚህ ማለት ነው ሆስት ሴንተር፣ ኤጀንሲ፣ አባውት ሀላ፣ ሴቲንግ የሚሉትን ዲቴል እናያቸዋለን እያንዳንዳቸውን። ለዛሬው ኤጀንሲ የምትለዋን እናያታለን ማለት ነው። ኤጀንሲ የምትለዋን ስንነካት ይሄ ነው ይመጣልን። ከላይ አይም ሆስት ጆይን ኤጀንት የሚላለ እዚህ ላይ ገና ሆስቱነን ስንመዘገብ የሆነን ኤጀንት ጆይን አድርገን ስለምንመዘገብ ወይም የዛን ኤጀንት አይዲ ነምበር ሞልተን ስለምንመዘገብ ሆስቱነን መመዝገብ አለብን። ጆይን አን ኤጀንት እንለዋለን ማለት ነው። የምንፈልገውን ሰው ኤጀንት አይዲ ሞልተን ልናስገባ ስለሆነ ማለት ነው። ጆይን ኤጀንት የሚለውን ስንነካው ይሄ ነው ይመጣልን። ኤጀንት አይዲ ዊል ቢ ፕሮቫይድድ ባይ ኤጀንት ይላል። ኤጀንታችን አይዲውን ይሰጠናል፣ ወይም ደግሞ እኛ አይዲውን ስለምናውቀው አይዲውን እናስገባዋለን። ቼክ የሚለው ላይ ያለው ዳሽቦርድ ኤጀንት አይዲውን የምንጽፍበት ነው። ከታች ያለችዋ ሰብሚት የምትለዋ ኢንአክቲቭ ነች። ኤጀንት አይዲውን አስገብተን ቼክ ስናደርገው አክቲቭ ትሆናለች። ያኔ ሰብሚት እንላታለን ማለት ነው። አሁን ምንም አይዲ ስላላስገባ ነው። ስለዚህ እዚህ ላይ ኤጀንት አይዲ እናስገባለን። የኔ ኤጀንት አይዲ 1146287 ብለን እናስገባለታለን። አሁንም ቼክ ስላላል ነው አክቲቭ አልሆነችም። አይዲ ነምበሩን አስገብተን ቼክ ስንለው እንደምታዩት መጥቶልናል። ሎጎ አለ፣ ሀብትሽ ላይት ኤጀንሲ የሚለው አለ ከታች። ሰብሚት የምትለዋም አክቲቭ ሆናለች። ቅድሙ ላይ አክቲቭ አልነበረችም። አሁን ልክ እንደዚህ እንደሆነ ሰብሚት እንለዋለን ማለት ነው። ምክንያቱም ያስገባነው ኤጀንት አይዲ እና የምንፈልገው ኤጀንት ተመሳሳይ ስለሆነ ማለት ነው። እዚህ ላይ ያስገባነው ኤጀንት አይዲ የተሳሳተ ቢሆን ኑሮ ሀብትሽ ላይት ኤጀንሲ የሚለውን አያመጣልንም። የሌላ ሰው ኤጀንት አይዲ ነው የሞላ ነው ማለት ነው። ስለዚህ የምንሞላውን ኤጀንት አይዲ እና የኤጀንቱን ትክክል መሆኑን ቸክ የሚለውን አረጋግጠን እርግጠኛ ስንሆን ሰብሚት የምትለዋ ትመጣለች ማለት ነው። ሰብሚት ስንለው ልክ እንደዚህ ኢምፖርታንት ሪማይንደር ብሎ እነዚህ 3 ነገሮችን ያመጣቸዋል። እናነባቸውና ሹር ስንለው ልክ እንደዚህ ያመጣልናል። ይህንም አንበን ሹር እንለዋለን። እንቀጥላለን። ሹር ብለነው ስንጨርስ ከላይ እንደምታዩት ሀብትሽ ላይት ኤጀንሲ ጆይንድ ይላል። እዚህኛው ላይ ጆይንድ ይላል። ልክ እንደምታዩት አሁን ጆይን አድርገናል ማለት ነው። ስለዚህ ሆስት ሆነናል። በሀብትሽ ላይት ኤጀንሲ በሚለው ኤጀንሲ ስር ሆስት ሆነን ጆይን አድርገናል። ስለዚህ አሁን ጨረስን ማለት ነው። አሁን ሆስት ሆነን የተመዘገብነው ሆስት ሆነን የምንመዘግበው ራሳችን ብቻችን መስራት ስንፈልግ ነው። ኤጀንት ሆነን ደግሞ ልጆችን እየመዘገብን ከነሱ ኮሚሽን እያገኘን እነሱን እያስረዳን መስራት የምንፈልግ ከሆነ ክሬት አን ኤጀንሲ እንለውና ልክ ላይኛውን ጆይን ባልንበት መንገድ ክሬት አን ኤጀንሲ ብለን ኤጀንት እንሆናለን ማለት ነው። እዚህ ጋር ኤጀንት ለመሆን ኤጀንቱን መጠበቅ ሪሙቭ ማለት እና ኤጀንት አድርገኝ ብሎ መጻጻፍ ምናምን የለም። ራሳችን በራሳችን ክሬት አን ኤጀንሲ ብለን ራሳችን ኤጀንት መሆን እንችላለን። እችኛዋን እንመለስባታለን። የፊት አሻራ እንስጥ። የፊት አሻራ ለመስጠት ከታች ቅድም ያየናቸው ሆስት ሴንተር፣ ኤጀንሲ፣ አባውት ሀላ እና ሴቲንግ የሚላለ ሴቲንግ የሚለውን ስንነካው ልክ ይሄን ነው ያመጣልን። ከታች ከላይ አካውንት ማኔጀር የሚላለ ኢሜይላችን አለ፣ አካውንት ብሎክ ዩዘር እና ከታች ያሉት አሉ። ሳይን አውት፣ ያው ሳይን አውት ማድረግ መውጣት ስንፈልግ ሳይን አውት አድርገን የምንወጣበት በተን ነው። አካውንት ማኔጀር የሚለውን እነካዋለን። አካውንት ማኔጀር የሚለውን ስንነካው ይሄኛው ሴኪዩሪቲ ፓስወርድ የሚላለ ሴቲንግ የምትለዋን እነካታለን። ፓስወርድ አስገብተን ስለሆነ የፊት አሻራ የምንሰጠው ማለት። ስለዚህ ሴቲንግ የሚለውን ስንነካው ኮምፕሌት ፌሻል ኦተንቲኬሽን ፈርስት ይለናል። መጀመሪያ የፊት አሻራ ከሰጥን በኋላ ነው ፓስወርድ የሚቀበለን። በዚህ መንገድ ነው አሻራ የምንሰጠው። ስለዚህ አይደንቲቲ የሚለውን እነካታለን። የፊት አሻራ ልንሰጥ ነው። አይደንቲቲ የምትለዋን ከነካናት በኋላ ልክ እንደዚህ የፊት አሻራ መስጫ ቦክሷን ያመጣልናል። ፖዚሽን ዮር ፌስ ኢን ዘ ፍሬም ይላል። ልክ የሰው ምልክት በሚመስለው ፍሬም ልክ ፊታችንን ስናስቀምጥለት ከላይ ወደ ጎን፣ ወደ ግራና ወደ ቀኝ፣ ወደ ላይና ወደ ታች አይናችንን እንድንገልጥ
ኦርደር ይሰጠናል። እሱን ኦርደር ተከትለን ስንሰጠው የፊት አሻራችንን ይቀበለናል ማለት ነው። የፊት አሻራችንን ከተቀበልን በኋላ ቅድም ወደ አቆምንባት ጆይል ኤጀንሲ ወደምትለው እንመለሳለን። ቅድም እንዳልኳችሁ ሆስት ምን ሆነው በራሳችን ብቻችንን ችለን መስራት ስንፈልግ ነው። ልጆችን ሳንመዘግብ በራሳችን ዴይሊ ታስክን ብቻ እየሰራን የምንቀጥል ከሆነ ማለት ነው። ኤጀንት ሆነን ደግሞ ልጆችን እየመዘገብን እያስረዳን ከነሱ ኮሚሽን እያገኘን መስራት የምንፈልግ ከሆነ ኤጀንታችንን ኤጀንት አድርገን እያልን ጠየቅ፣ መደወል፣ መጻጻፍ ምናምን አይጠበቅብንም። ራሳችን በራሳችን ክሬታን ኤጀንሲ ብለን በዛ ሰው ስር ኤጀንት መሆን እንችላለን ማለት ነው። ክሬታን ኤጀንሲ የሚለውን ስንነካው ልክ እንደዚህ ኢንተር ዘ ኤጀንት ኔም ይላል፣ ሴሌክት ዮር ካንትሪ ይላል። ከታች ዋትስአፕ ቁጥር እናስገባለታለን። አሁንም እዚህ ላይ ኮምፔር የምትለዋ በተን ኢንአክቲቭ ነች፣ ከላይ ያሉትን መረጃዎች ስላላስገባንለት ማለት ነው። መረጃውን ስናስገባው አክቲቭ ትሆናለች። ከላይ ኢንተር ዘ ኤጀንት ኔም የሚለውን የእኛን ኤጀንት ኔማችን እንዲሆን የምንፈልገውን ስም እናስገባለታለን። ከታች ሴሌክት ካንትሪ እንመርጥለታለን። ልክ እንደዚህ ካንትሪ ሴሌክት ስናደርግ ካንትሪ የሚለውን ስነካው ልክ እንደዚህ ያመጣልናል ሀገራትን። ኢትዮጵያ የሚለውን ሴሌክት ካስገባን በኋላ ዋትስአፕ ቁጥር እንመርጥለታለን። ስለዚህ በዚህ መንገድ እንሞላለን መረጃውን። ከላይ እኔ ኤጀንሲ ነው የሚለውን ሀብትሽ ኤጀንሲ ያልኩት ለሙከራ እናንተ ለማሳየት ያስቀመጥኩት ስለሆነ ማለት ነው። ከታች ካንትሪ የሚለውን ኢትዮጵያ ብዬ ሴሌክት አደረግኩለት ቅድም ባሳያችሁ መንገድ። ዋትስአፕ ቁጥሩን ነክቼ ፕላስ የሚለውን ስነካው ካንትሪ ኮዱን ያመጣልኛል። ኢትዮጵያ የሚለውን ሴሌክት ሳደርገው 251 የሚለውን በራሱ ያስገባልኛል። ዜን ስልክ ቁጥሬን አስገባለታለሁ። ስጨርስ ኮንፊርም የምትለዋ አክቲቭ ትሆናለች። እንደምታዩት ቅድም አክቲቭ አልነበረችም። ኮንፊርም አልኩት። ኤጀንት ሆን ማለት ነው። ፕሮፋይላችን ላይ ያለችዋ ቅድም ሆስት ስትል የነበረችዋ ኤጀንሲ ትላለች። ስለዚህ ልጆችን እየመዘገብን ከእነሱ ጋር አብረን እነሱን እያስረዳን መስራት እንችላለን ማለት ነው። ስለዚህ ኤጀንት ለመሆንም ይሄን ያክል ቀላል ነው። ሆስት ሆነን ከተመዘገብን በኋላ ኤጀንት ሆኖ መመዝገብ በጣም ቀላል ነው። ልክ እንደ ሌሎች አፕሊኬሽኖች ወሰብሰብ ያለ አይደለም። በዚህ ልክ ኤጀንት መሆን እንችላለን ማለት ነው። ቅድም ስናይ የነበረው ሚ የምትለዋ ውስጥ ነበረ። አሁን ደግሞ ሜሴጅ የምትለዋ እናያለን ማለት ነው። ሜሴጅ ውስጥ ስንገባ ሲስተም ሜሴጅ ከላይ ያለ፣ ከታች ቻት የሚለው ኖ ኒው ሜሴጅ ይላል። አሁን የከፈትኩት ስለሆነ ከሌላ ሰው ጋር አልተጻጻፍኩበትም። ከተጻጻፈን ግን ከታች የተጻጻፍናቸውን ሜሴጆች ያመጣቸዋል ማለት ነው። ቀለል ያለ ነው ኦልሞስት ይሄኛው። ከዛ ቀጥሎ ያለውና የመጨረሻው ሆም የሚለው ነው። ሆም የሚለውን ስንነካው ልክ እንደዚህ እየሰሩ ያሉትን ሰዎች ያመጣልናል ማለት ነው። ከላይ ፎሎ ፓርቲ ሚላለ ሰርች በተኗለች እናያታለን። ስለዚህ ሆም የሚለውን ነካውና በስተቀኝ በኩል ሚ ከምትለው ከፍ ብላ ማይክራፎኑ አለች። እቺ ማይክራፎን የእኛን ቤት ከፍተን ፓርቲ የምንሰራባት ማይክራፎን ነች። ስለዚህ እነካታለን። ማይክራፎኑን ስነካት ልክ እንደዚህ ፎርሞችን ያመጣልና እነዚህን ፎርሞች እንሞላቸዋለን። ከላይ የኔ ፎቶ ያለበት ጋር ፎቶ እናስገባበታለን። ጥያቄ ያላችሁ ግቡና እንወያይ የሚለው ደግሞ ልክ ሆም ላይ ገብተን ቅድም ፓርቲ እየሰሩ ያሉትን ሰዎች አይተናል። ልክ እነዛ ሰዎች ውስጥ አብረው የኛን ፕሮፋይል ሲያዩት እንዲያነቡት የምንፈልገው አይነት ሜሴጅ እንጽፋለን። እዚህ ከታች ታግ፣ ኢሞሽን፣ ቻት፣ ሙዚክ የሚሉትን በራሳችን ሴሌክት እናደርጋለን። ብዙ ጊዜ ያው ቻቲንግ ነው ሴሌክት የሚደረገው። የምንፈልገውን ሴሌክት እናደርጋለን። ማይክ ሞዱ ፍሪ ማይክ ኤንድ አፕላይ ፎር ማይክ የሚለው ሰው እኛ ቤት ሲገባ ቀጥታ ማይኩን ነክቶ እንዲገባ የምንፈልገው ፍሪ ማይክ እናደርገዋለን። አፕላይ ፎር ማይክ የሚለው ደግሞ ሰው ማይኩን ከነካ በኋላ እኛ ጋር ይመጣልናል ሪኩዌስት። አክሴፕት ስንለው ብቻ እንዲገባ የምንፈልግ ከሆነ አፕላይ ፎር ማይክ እንለዋለን ማለት ነው። ሩም ሞድ 9 ሲት ኤንድ 16 ሲት የሚለው የወንበሮቹን ብዛት ነው። ብዙ ጊዜ 9 ማድረግ እንችላለን። ብዙ ሰው ካለን ደግሞ 16 እናደርገዋለን። አናውንስመንት የሚለው እንኳን ደህና መጣችሁ የሚለው ከታች ቴሌግራም አቴች ፎር ላይት የሚለው ቴሌግራም አድሬሲን ያስቀመጥኩበት ነው። ልክ ሰው እኛ ቤት ሲገባ የሚያነበው ሜሴጅ ማለት ነው። አሁን እኔ ይሄን ሜሴጅ ያስቀመጥኩት የሆነ ሰው እኔ ቤት ሲገባ ቴሌግራም አድሬሲን ያገኘዋል። በዛ ቴሌግራም አድሬሴ እንዲጽፍልኝና ጥያቄ እንዲጠይቅ እንድንወያይ ስለምፈልግ ቴሌግራም አድሬሴን አስቀምጨዋለሁ። በዚህ ቴሌግራም አድሬስ ቴሌግራም ላይ ገብቶ ቢጽፍልኝ ማንኛውንም ጥያቄ መመለስ ስለምችል ማለት ነው። እዚህ ላይ እንደምታዩት ኦል ፊሊፒንስ፣ ኔፓል፣ ኢንዲያ ምናምን የሚለው የሀገራትን ዝርዝር ነው። ኢትዮጵያ ያለችበትን ከፈለግን ልክ እንደዚህ የኢትዮጵያ ባንዲራ ያለበትን ስንነካው ኢትዮጵያውያንን ብቻ ሴሌክት አድርጎ ያመጣልናል ማለት ነው። ቀጣይ ፎሎ የሚለው እኛ ፎሎ ያደረግናቸውን ሰዎች ሊስት የሚያመጣብን ነው። ሰርች የምትለዋን በተን ለማየት ሰርች ብለን የምንገባ ደግሞ የሆነ ሰው ቤት መግባት ስንፈልግ የዛን ሰው አይዲ ካወቅ ነው እዛ ቤት ሰርች አድርገን መግባት ከፈለግን ነው። እስኪ የኔን አይዲ ሰርች አድርገን እኔ ቤት ገብተን ቼክ እናድርገው። ሰርች የምትለዋን ነካዋት። ከዛ ልክ እንደዚህ ፕሊስ ኢንተር ዘ ዩዘር አይዲ ይላል። የኔን ኤጀንት አይዲ አስገባውለት። የኔ ኤጀንት አይዲ 1146 ብዬ አስገባውለት ልክ እንደዚህ። ከዛ ሰርች እለዋለሁ። ሰርች ስለው የኔን ስም ያመጣልኛል። አይዲ ነምበሪ ከታች ያለበት ነው። ስለዚህ ሎጎን ወይም ስሙን ቀጥታ ስንነካው ልክ እንደዚህ ያመጣልናል ማለት ነው። የኔ ሎጎ ለጊዜው ያስቀመጥኩት አለ፣ አይዲ ነምበሪ አለ። ከታች ኤጀንሲ የምትላለች ያው ኤጀንት በሆንኩበት አካውንት ስለሆነ አሁን እያሳያችሁ ያለ ኤጀንሲ ይላል። ሌቭሎች አሉ፣ ላይቭ ሌቭል እና ዌልዝ ሌቭል የሚሉት ማለት ነው። ፎሎዊንግ እና ፎሎውድ ኤንድ ፍሬንድስ አሉ። ከታች ዝቅ ብለን ቅድም ታስታውሱ ከሆነ ጥያቄ ያላችሁ ግቡና እንወያይ የሚለውን የጻፍኩበት ልክ እንደዚህ ሰው ፕሮፋይል ጋር ሲገባ እንዲያነበው የምፈልገውና ሌሎች ፓርቲ እየሰሩ ካሉት ሰዎች ውስጥ የኔን ፕሮፋይል ሲያይ እንዲታይልኝ የምፈልገውን አይነት ፎቶ አስቀምጨበት ነበር። ታስታውሱ ከሆነ ያ ይመጣልኛል። ኢንተር የምትለዋን ስንነካት ቀጥታ እኔ ቤት ይወስደናል ማለት ነው። ልክ እንደዚህ እኔ ቤት አመጣን። አሁን እኔ ቤት ነው ያለ ነው። ከታች እንኳን ደህና መጣችሁ
ከሚለው ዝቅ ብሎ ቴሌግራም አድሬሴ @h4light የሚለው ታስታውስ ከሆነ ቅድም ያስቀመጥኩት እኔ ቤት ሰው ሲገባ እንዲያነበው የምፈልገው ሜሴጅ ነው ብዬ ሳሳያችሁ የነበረው ማለት ነው። ስለዚህ ልክ እንደዚህ እኔ ቤት ሰው ሲገባ ይህን ሜሴጅ ያየዋል ማለት ነው። ከላይ ያሉት ወንበሮች እኔ 9 የሚለውን ሰሌክት ስላደረግኩት ነው። ቅድም ከላይ አንድ ወንበር የቤቱ ባለቤት የሚቀመጥበት፣ ከታች 8 ወንበሮች አሉ እንደምታያቸው። እዚህ ላይ እንዳለን ታስክ እየሰራን ከሆነ በታስክ ስንት ሰዓት እንደቆየን ስንት ፖይንት እንዳገኘን ቸክ ለማድረግ ችኛዋን እነካታለን። ያው በቀጣይ ቪዲዮችን እንዴት ታስክ እንሰራለን፣ እንዴት የሰራነውን ወጪ እናደርጋለን፣ በምን መንገድ ፖይንት እንሰበስባለን የሚሉትን አብረን ስለምናያቸው እዛ ላይ ችኛዋን ዲቴይል እናያታለን ማለት ነው። ስለዚህ ለዛሬው ማየት የፈለግነው እንዴት እንመዘግባለን የሚለውን ስለሆነ አጠር ባለመልኩ እንዴት እንመዘግባለን የሚለውን አይተናል። በቀጣይ ቪዲዮ ደግሞ እንዴት ገብተን ታስኮችን እንሰራለን፣ ፖይንት እንዴት እናገኛለን፣ ኮይን እንዴት እናገኛለን፣ የሰራነውን ፖይንት እንዴት ወጪ እናደርጋለን፣ በምን መንገድ ወጪ እናደርጋለን የሚሉትን በቀጣይ ቪዲዮ እናያቸዋለን። እዚህ ድረስ ቆይታችሁ ለተከታተላችሁ እናመሰግናለን። በቀጣይ ያለችዋን ቪዲዮ ደግሞ አይታችሁ እንዴት እንደምንሰራ እዛ ላይ በዝርዝር እናስቀምጠዋለን ማለት ነው።